ሰላም ሰላም ጋይሶች እንዴት ናችሁ? ደህና ናችሁ? ምን ያለውላችሁ በስተመጨረሻ ነው እንጂ ምግብ እየሰራው ነው ዘመዶቼ እና ማለት ነው። ስሙ እስቲ ሴትዮ ምን እንዳለች ንገራችሁ። ሽታው ወደዛኛው ቤት እንዳይሄድ በሩን ዝጊው አለችኝ። እኔም ብላችሁ ማለት ነው የኛ ምግብ ሲሰራ ብቻ ነው እንደሚሸተው የነሱ ምግብ ሲሰራ አይሸትም። እና ደግሞ ማለት ነው ብታዩ ሆዴን አምጫ ላይ ድንች ወጥና እንጀራ በቃ በጣም አማረኝ እንደርጉዝ ሴት ማለት ነው። እና ለስራ ብዬ ከዛ ጠየኳት ሴትዮዬን በድፍረትም ለስራ ወይ ያልኳት። እስከዛሬ እኮ ሳልላት ነው የምሰራው ብዬ ማለት ነው። ከዛ ዛሬ ለስራ ወይ ያልኳት እነሱ ሲወጡ ማለት ነው። ከዛ ሌላ ነገር እኮ አለ ምናምን ስትለኝ አልፈለኩም ዛሬ እና ለስራ አልኳት። እሺ ብላ ያው እየተናደደችን ቢሆን እሺ አለች ስላችሁ ብዙም ደስ አይላችሁም እኮ እኛ ቤት ውስጥ ምግብ ስንሰራ ያለውን እንድንበላ ነው የሚፈልጉት። እና ደግሞ በቃ ሁሉ እንደዚህ ነገር ስለሆነ በቃ አማረኝ ድንች በእንጀራ አማረኝ ነው የምላችሁ አማረኝ። ከዛ አሁን እየሰራሁላችሁ ነው እላችኋለሁ ውዶችዬ። ስዋም ወድ ምን ሆነ የጠፋው እና አቁላልቻለሁ። መጀመሪያ ሽንኩርቱን እችን ትመስላለች። ሊጥም አቡቻለሁ እንጀራ ልጋግር ማለት ነው። ግን እንትን ልሰራ ነበረ ማለት ልጨምርበት ምንድነው ካሮት። ግን ካሮቱ አይበስልም ቶሎ። አንድ ድንች ልጨምርበት እንዴ በዛ እንዲል ቆይ ልጨምርበት። አቤት ድንቹን ጨረሳችሁ ነው የምትለው ሴትዮዋ ስትመጣ። አቤት እግዚኦ ነው የምትለው። ጨረሳችሁ ድንቹን ነው የምትለው። እዚህ ሲሰራ አንዳንድ ፍሬ ሁለት ፍሬ ነው የሚሰራው ድንች ራሱ። አይ እንግዲህ ምንም ማድረግ አይቻልም። በጣም ስለማረኝ ምንም ማድረግ አልችልም። ማዳምዬ ይቅር በይኝ። እንግዲህ ሊጥ ራሱ ብዙ ነው ያወቅሁት። ብታዩ ምን ነክቶኝ እንደሆነ አላውቅም። እስከ ሳምንት ለመብላት አስቤ መሰለኝ። እና ፍቅሮቼ የሽታ ማጥፊያው ደግሞ በጣም እየጮኸ ነው። ድምጼ በደንብ አይሰማም አውቃለሁ። ምንም ማድረግ አይቻልም። እሱን ካልተለኮሰ ደግሞ እዚህ ጋር አንዱ ያልከተፍኩት ድንች እሱ ካልተለኮሰ ደግሞ ይሸታል ቤት ታውቃላችሁ። ሪሃ ነው የሚሉት። ስሙማ ወርድ የለው ምን የለውም እንትን ብቻ ነው ያለው። የቲማቲም ድልህ ግን አሪፍ ነው ከለሩ። እርድም የለም እዚህ ቤት። የሞቀ ውሃ ታደርጋላችሁ ትንሽ። እርድ የለ ምን የለ ምን እንደሚሻል አላውቅም። ድንቹ ይበስላል ብዬ ተስፋ አደርጋለሁ። ካሮት መጨመር ፈልጌ ነበረ ግን ካሮቱ አይበስልም ቶሎ ብዬ ተውኩት። ግን ካሮት ቢኖረው አሪፍ ነበረ ማሮቼ። አቤት ሽታው ግን እኮ የኛ ራሱ ሲሰራ ይለያል መሰለኝ፣ ያሽቃብጣል። በጣም ነው የሚሸተው። እና ደግሞ እንጀራ መጋግርበት ላሳያችሁ። ይሄን ሰጠችኝ ልጅቷ። በሉ ግን ክዳን የለውም። ክዳን ያለው ሌላ ነው። ሞክረዋለሁ። ያለ ክዳን ደግሞ ይነፍስበታል። እስኪ እናያለን ትላላችሁ። እና ቃሪያ ራሱ የለም። አይ ቃሪያ ራሱ በጣም አምሮኝ ነበር ዛሬ። ያላማረኝን ጠይቁኝ። ምን እንደሆነ አላውቅም። በሽታው በጣም እያማረኝ ነው። ቃሪያ ወይ ድግስ ውስጥ አሁን ወጥ ትንሽ ነው። አሁን ይሄ ካለቀ በምን ልበላው ነው? ያገር ነው ያቦካሁት ሊጥ። አቤት አምላኬ። አይ ጫው ጨምርበት ያበስላል አሉ። ጫው እስቲ ነስ አጊበት። ይሄ ደግሞ አንኳር ጫው ነው ስለሚያሰማ ይበቃዋል። በኋላ ደግሞ እያያን እንጨምራለን ካነሰው። አላማራችሁም እንደዚህ? አሁን
ይበቃዋል። አቦል ከልሰው ነው እንትን የለው በርበሬ የለው ያን ያህል አይደለም። ስለዚህ ከለስና በጊዜ እርቦኛል ነው ሲጀመር በጊዜ እንዲደርስ ውሃ እንዳይበዛበት ወይምላኪ ውሃ እንዳይበዛበት ደግሞ ይበቃዋል። ከዛን በዚህ እናደርግና ጋዙን ቀነስ አድርገን እንዲበስል እንተዋለን። ከድነዋለን። አሁን እንጀራችን ሊጤን ላሳያችሁ። ቆይ እዩት። ኩፍ እያለ ነው ወይስ ገና ነው? ለነገሩ ገናውን ነው ያቦካሁት ቅርብ ጊዜ 1 ሰዓትም አልሆነውም። ስለዚህ ቢያንስ 1 ሰዓት ተኩል ምናምን ይሆነው። ከዛ ደግሞ ስበላ አሳያችኋለሁ ማለት ነው።